ሰላም ጤና ይስጥልን። የኢትዮ ዜና ሚዲያ መረጃ ቤተሰቦች እንደምን ሰነበታችሁልን? ከኢትዮ ዜና ሚዲያ ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜናዎችን የምናስደምጣችሁ ይሆናል። በተለያዩ የአማራ ክልል አካባቢዎች ውጊያዎች እንደ አዲስ መቀስቀሳቸው ተሰምተዋል። በዚህም አይነ ቡግናን በቁጥጥራችን ስር አስገብተናል በሚል በትላንትናው ዕለት በርከት ያሉ የብልጽግናው መንግስት ሚዲያዎች ሲዘግቡ መዋላቸው የተሰማ ሲሆን የፋኖ ኃይሎች ዛሬ ከሌሊት ጀምሮ በከፈቱት የመልሶ ማጥቃት እርምጃ የአይነ ቡግናን ከተማ በቁጥጥራቸው ስር ማስገባታቸው ተሰምተዋል። ወደ ከተማው ተከታትሎ የገባ በርከት ያለ የብልጽግና ሰራዊትም በፋኖ ኃይሎች ከበባ ውስጥ ወድቆ መደምሰሱን ሰምተናል። በአሁኑ ሰዓትም ለከፍተኛ ወታደራዊ ጄኔራሎች ማለቃችን ነው የሚል መልእክት መላኩም ሰምቷል። ይህንን አስመልክቶ ከስፍራው የተሰማውን የአውደ ውጊያ መረጃ በዝርዝር ወደ እናንተ የምናደርስ ይሆናል። በሌላ በኩል እንዲሁ በብልጽግናው መከላከያ ሰራዊት ወታደራዊ ካምፕ ላይ ምሽቱን ጥቃት መፈጸሙ ተሰምቷል። ተሽከርካሪዎችም በፋኖ እጅ መግባታቸው ተሰምቷል። ይህ ጥቃት የተፈጸመበት የብልጽግና ወታደራዊ ካምፕ የት አካባቢ ነው? በዚህ የመረጃ ሰዓታችን ወደ እናንተ በዝርዝር የምናደርስ ይሆናል። በሌሎች የክልሉ አካባቢዎችም ውጊያዎች ተጠናክረው መቀጠላቸው ተሰምተዋል። ቆላ ወገራ፣ አርማጮ፣ አምባሰልና ሌሎችም የክልሉ አካባቢዎች ላይ ውጊያዎች ተጠናክረው መቀጠላቸው ተሰምተዋል። በአሁኑ ሰዓት በፋኖ ኃይሎችና በብልጽግናው ሰራዊት መካከል እየተደረጉ ያሉ ትንቅንቆች ተጠናክረው መቀጠላቸውን ሰምተናል። በዝርዝር የምናስደምጣችሁ ይሆናል። በሌላ በኩል እንዲሁ በቂ ቅድመ ዝግጅት ሳይደረግ የኤርትራ መንግስት ላይ የጦርነት ጉሰማን ሲያደርጉ የነበሩ የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ጄኔራሎች ራሳቸውንና የብልጽግናው መንግስት ከፍተኛ ችግር ውስጥ መክተታቸው ተሰምቷል። በአሁኑ ሰዓት በሀገሪቱ ውስጥ እየተካሄዱ ያሉ ሁኔታዎች አይደለም ወደ ውጭ ወጥቶ ጦርነቶችን ለማድረግ ይቅርና በሀገር ውስጥ የተነሱ ተቃውሞችን ለመቆጣጠር አዳጋች መሆኑን ተከትሎ ይህንን የተረዳው የኤርትራ መንግስት የትንኮሳ ተግባራቶችን እየፈጸመ መሆኑ ተሰምቷል። ይህንንም አስመልክቶ የብልጽግናው መንግስት ለኤርትራ ትንኮሳ ልክ እንደ ከዚህ ቀደሙ ምንም አይነት ምላሽ ከመስጠት መቆጠቡ ተሰምቷል። በአሁኑ ሰዓትም በቀጠናው የኤርትራ መንግስት የብልጽግናው መንግስት የገባበትን የውስጥ ሰጣ ገባ አስመልክቶ ጥቃቶችን ለመፈጸም በቂ የተባሉ ዝግጅቶችን በማድረግ ላይ እንደሚገኝ ሰምተናል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ በኮሪደር ልማቱ የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ የቀድሞው ተቃዋሚ የአሁኑ የብልጽግና ፍርፋሪ ለቃሚ አቶ ግርማ ሰይፉ መናገራቸው ተሰምቷል። የዚህ የአዲስ አበባ ከተማ የአካባቢ ጥበቃና ደን ልማት ጽህፈት ቤት ኃላፊ ተደርገው በአብይ አህመድ የተሾሙት ግርማ ሰይፉ ንግግር በርካቶችን እያነጋገረ ይገኛል። እኚህ ከፍተኛ የብልጽግናው ባለስልጣን ምን አሉ? በዚህ መረጃ ሰዓታችን ወደ እናንተ በዝርዝር የምናደርስ ይሆናል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከኢትዮ ዜና ሚዲያ ጋር እንድታደርጉ እየጠየቅን ወደ ዝርዝር መረጃዎቻችን አለፍን። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ በትላንትናው ዕለት አይነ ቡግናን በቁጥጥራችን ስር አስገብተናል፣ ጽንፈኛውን ደምሰሰናል ሲሉ በርከት ያሉ የብልጽግና ሚዲያዎች ሲዘግቡ መዋላቸው የተሰማ ሲሆን ሌሊቱን የፋኖ ኃይሎች በከፈቱት ድንገተኛ ጥቃት ወደ አይነ ቡግና ገብቶ የነበረውን የብልጽግና መከላከያ ሰራዊት ከበባ ውስጥ በማስገባት ጠንከር ያሉ ጥቃቶችን ሲፈጽሙ መዋላቸው ተሰምቷል። በአሁኑ ሰዓትም ወደ ከተማዋ ተከታትሎ የገባው ይህ የብልጽግና ሰራዊት በፋኖ ኃይሎች መውጫ እስኪያጣ ድረስ የተቀጠቀጠ መሆኑ ተሰምቷል። በዚህም በአሁኑ ሰዓት ለከፍተኛ ወታደራዊ አመራሮቹ የድረሱልኝ ጥሪ በማሰማት ላይ እንደሚገኙ ተሰምቷል። ይህ ቀጠና የፋኖ ኃይሎች ዋነኛ የጦር ቤዝመንት መሆኑ የሚታወቅ ሲሆን በትላንትናው ዕለት ይህንን ቀጠና በቁጥጥራችን ስር አስገብተናል በሚል ሲደነፉ ያመሹት የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ሹማምንት በዛሬው ዕለት በከተማዋ ገብቶ ከበባ ውስጥ የወደቀውን ሰራዊታቸውን ለማውጣት ከፍተኛ ውጥረት ውስጥና ጭንቀት ውስጥ እንደሚገኙ ተሰምቷል። በአሁኑ ሰዓትም በርከት ያሉ የመከላከያው ከፍተኛ ወታደራዊ አመራሮችን ጨምሮ በርከት ያለ ሰራዊት በፋኖ ኃይሎች ቁጥጥር ስር መውደቁ የተሰማ ሲሆን የተቀረውም እግሬ አውጪኝ ብሎ በመፈርጠጥ ላይ እንደሚገኝም ከስፍራው እየተሰሙ ያሉት መረጃዎች አመላክተዋል። በክልሉ የተለያዩ አካባቢዎች የተደረጉ ያሉ ውጊያዎች አሁንም ተጠናክረው እየቀጠሉ ሲሆን ምሽቱን በበርካታ አካባቢዎች አዳዲስ ውጊያዎች መቀስቀሳቸው ተሰምተዋል። በዚህም በቆላ ወገራም፣ በአርማጮ፣ በአምባሰልና በሌሎችም አካባቢ
አካባቢዎች ውጊያዎች እንደ አዲስ መቀስቀሳቸውና የፋኖ ኃይሎችም በተለመደው የደፈጣ ጥቃት አማካኝነት ከብልጽግናው ጦር ሰራዊት ጋር ለአስጨራሽ ውጊያዎችን በማድረግ ላይ እንደሚገኙም እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ በብልጽግናው መከላከያ ሰራዊት ወታደራዊ ካምፕ ላይ ምሽቱን ጥቃቶች መፈጸማቸው ተሰምቷል። ይህ የፋኖ ኃይሎች ድንገተኛ ጥቃትን አስመልክቶ በአሁኑ ሰዓት በመከላከያው ከፍተኛ ወታደራዊ አመራሮች ዘንድ ከፍተኛ የተባለ ውጥረት መከሰቱ ተሰምቷል። ይህ ድንገተኛ ጥቃት የተፈጸመበት ወታደራዊ ካምፕም ከወልዲያ ከተማ በቅርብ ርቀት ላይ ወይም መግቢያ ላይ በሚገኘው እንዲሁም በተለምዶ ጎንደር በር ተብሎ በሚጠራው አካባቢ ላይ በሚገኝ የወታደራዊ ካምፕ ላይ መሆኑንም ለማረጋገጥ ተችሏል። የወሎ አናብስቶች ምሽቱን ታርጌት በማድረግ በፈጸሙት ጥቃትም በርከት ያሉ የመከላከያ ሰራዊቱ አባላት ላይ ጥቃት መፈጸማቸውን ጭምር ለማረጋገጥ ተችሏል። ይህ ድንገተኛ ጥቃትም የመከላከያ ሰራዊቱ አባላት ያልጠበቁትና ድንገተኛ በመሆኑ ከባድ የተባለ ውድመት እንደደረሰባቸውም ለበላይ አለቆቻቸው ሪፖርት ማድረጋቸውን ለማረጋገጥ ተችሏል። ይህንንም ተከትሎ ከፍተኛ የወታደራዊ አመራሩ ሹማምንት በአሁኑ ሰዓት ዝግ ስብሰባን መቀመጣቸው ተሰምቷል። ነገሮች እየተረጋጉ ነው፣ ነገሮችን ወደ ነበሩበት እየመለስን ነው በሚል ወደ 4 ኪሎ ቤተ መንግስት ሪፖርት ሲያደርጉ የነበሩት እነዚህ የብልጽግና ከፍተኛ ወታደራዊ መኮንኖች በአሁኑ ሰዓት እየተሰሙ ያሉት መረጃዎች እጅጉን እንዳስደነገጣቸውና ይህ በተለምዶ ጎንደር በር ተብሎ በሚጠራው አካባቢ ላይ በሚገኘው ወታደራዊ ካምፕ ላይ ሌሊት የተፈጸመው ጥቃትም በእጅጉ አስደንጋጭ እንደነበር ጭምር ለማረጋገጥ ተችሏል። በአሁኑ ሰዓትም ነገሮችን በቁጥጥር ስር ለማስገባት ከፍተኛ የተባሉ ርብርቦች እንዲደረጉ ጥብቅ የተባሉ ትዕዛዞች ከመከላከያው ከፍተኛ ወታደራዊ አመራሮች መተላለፋቸውንም ለማረጋገጥ ችለናል። በሌላ በኩል እንዲሁ በኮሪደር ልማቱ የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ የተናገሩት አቶ ግርማ ሰይፉ በበርካቶች ዘንድ መነጋገሪያ መሆናቸው ተሰምተዋል። የቀድሞ ተቃዋሚ የነበሩት ግርማ ሰይፉ በአሁኑ ሰዓት በአብይ አህመዱ የብልጽግና አስተዳደር ስልጣን ተሰጥቷቸው የብልጽግና ፍርፋሪ ለቃሚ መሆናቸው የሚዘነጋ አይደለም። በአሁኑ ሰዓትም በአዲስ አበባ ከተማ በተለያዩ አካባቢዎች የተሰሩ የሚገኙ የኮሪደር ልማቶች የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ ተደርገው በአብይ አህመድ የተሾሙት አቶ ግርማ ሰይፉ መናገራቸው ተሰምቷል። ኃላፊው ከኦሮሚያ ብሮድካስቲንግ ኔትወርክ ጋር በነበራቸው ቆይታ ላይ እንደተናገሩትም ከሆነ ይህ የኮሪደርና የወንዝ ዳርቻ ልማት አዲስ አበባን አረንጓዴ ለማድረግ የታቀደውን እቅድ 22% ብቻ ማሳካቱንም መጠቆማቸው ተሰምቷል። በየካቲት 2016 ዓ.ም በአዲስ አበባ የተጀመረው የኮሪደር ልማት ከ40 በላይ በሚሆኑ የክልል ከተሞች ላይ የተከናወነ እንደሚገኝም ገልጸዋል። ልማቱ በዋናነት ዋና መንገዶችን የማስዋብ፣ የእግረኛ መንገድ የማስፋት፣ የሳይክል መንገድ ማዘጋጀት፣ መዝናኛ ቦታዎችን የመገንባት እንዲሁም የመንገድ ዳር መብራትና የቴሌኮሙኒኬሽን መስመሮችን በዘመናዊ መንገድ የመዘርጋት ስራዎች የሚከናወኑበት ነው ሲሉ መናገራቸው ተሰምቷል። በአዲስ አበባ ከተማም በሁለት ዙሮች የተከናወኑ የልማት ስራ በርካታ አካባቢዎችን እየሸፈነ ነው ሲሉ መናገራቸው ተሰምቷል። አቶ ግርማ ሰይፉም በማብራሪያቸው ከሆነ ልማቱ የከተማዋን 15% ብቻ አካባቢ የሸፈነ ነው ሲሉ በቀጣይም በርከት ያሉ አካባቢዎች ላይ የማፈናቀል ስራ